በዚያ አጋጣሚ በእንቅልፌ ሳይሆን በቁሜ የሚያባንነኝን የኢትዮጵያን ጥሪና ተማጽኖ እንዳካፍላችሁ ይፈቀድልኝ። ኢትዮጵያ በእኔ ውስጥ ያለማቋረጥ እንዲህ ትላለች። ልጆቼ በተለያዩ አጋጣሚዎችና ጊዜያት ከፍ ልታደርጉኝ ወድቃችሁ ተነስታችኋል። አንገቴን ቀና ማድረግ ጀምሬያለሁ። ፍጹም በሆነ የእናትነት አንጀት ጡቴን ይዤ መርቂያችኋለሁ። ብሩክ ሁኑ። ግን ደግሞ ልጆቼ በየመሃሉ አንገቴን ለበርካታ ጊዜያት ታስደፉኛላችሁ። እኔ እንደ እናት ትልቁ የደስታዬም ሆነ የሐዘኔ ምንጭ ከልጆቼ ጋር የተያያዙ ድሎችና ስኬቶች እንዲሁም ውድቀቶችና ተግዳሮቶች ናቸው። ሌላውን ትቼ ያለፈውን የ100 ዓመት ዕድሜን ብቻ እንኳን ብቆጥረው ወራሪ ኃይልን ለመመከትና ድል ለመንሳት በዱር በገደሉ የወደቁት ወንድና ሴት ልጆቼ መደማመጥ ጠፍቶ አንዴ በብሔር አንዴ በሃይማኖት አንዴ በዚህ አንዴ በዚያ እርስ በርስ ተጎዳድተው ያጣኋቸው ልጆቼ የመሰላቸውን ሐሳብ በነፃ መያዝ፣ መደራጀት፣ እኩልነት ተነፍገው በየአስፋልቱ የተደፉት ልጆቼ፣ በየአውደ ውጊያው ያጣኋቸው ልጆቼ፣ ነፃነቴንና ክብሬን ሉዓላዊነቴን ለማስከበር የወደቁት ልጆቼ፣ ፍላጎቴን ፍትሃዊ ተጠቃሚነቴን አላሟላሽልኝም ብለው በቅርቡ የወደቁት እምቦቃቅላ ልጆቼ፣ ጸጥታዬን ሊያስጠብቁ ሲሉ የወደቁት ጀግኖች ልጆቼ፣ ኧረ ምኑ ቅጡ ስንቱን ቆጥሬ እችላለሁ። የአካል ጉዳቱም እንዳለ ነው። ልጆቼ በደስታ ቀናችን ይህን መቁጠር የፈለግኩት ሁሉም በገባው መንገድ የሄደበት መንገድ በመሆኑና ጥሬንና ተማጽኖዬን በወጉ እንድትረዱልኝ ነው እንጂ በደስታችሁ ቀን ደስታችሁን ለማደፍረስ አይደለም። በቅርቡ በመካከላችሁ የማየውና የምሰማው ንትርክ፣ ጥላቻ፣ አንተ ትብስ አንቺ ትብሽ ጠፍቶ እኔ በልጥ መሆኑ እንቅልፍ እየነሳኝ ሰቀቀን ውስጥ ከቶኛል። ለኔ ክብሬ፣ ጌጤ፣ ሽልማቴና ከፍታዬ ሰላማችሁና ፍቅራችሁ፣ መተሳሰባችሁና አብሮነታችሁ ነው። ልጆቼ እንኳን ጸባችሁ ድምጻችሁን ከፍ አድርጋችሁ ስትነጋገሩ ከጸጉር እስከ ጥፍሬ ይወረኛል፣ ያስጨንቀኛል። ልጆቼ እረ እንደው እናትነት ውስጥ ያለውን ረቂቅነት ምን ያህል ተረድታችኋል? ለምን ካላችሁኝ ከቅርብም ይሁን ከሩቅ ያላችሁ፣ ራስጌም ይሁን ግርጌ ያላችሁ፣ ቀለም የቀመሳችሁ ልጆቼ የማይባችሁ ጠብ ያለሽ በዳቦ እጅጉን አሳምሞኛል። በብዕራችሁ የጥላቻ ግንብን አፍርሳችሁ የፍቅር፣ የአብሮነትና የአንድነት፣ የልማት፣ የዴሞክራሲ በጥቅሉ የብልጽግና ድልድይን ልትገነቡበት ነው። በድህነት ተቆራምጄ የሰው ፊት እየገረፈኝ ያስተማርኳችሁ